እንግዲህ ሰው ሲወለድ ጨካኝ ሆኖ ይወለዳል ወይ? Give me a child, I can make him a chief or ቲፍ። ሰው ለምን ጨካኝ ይሆናል? ብዙ ጊዜ ሳዲዝም ወይም ሳዲስት የምንላቸውን የዚህ ተጠቂ የሚባሉት የሚገለጹት በተለይ ደግሞ በወሲባዊ ባህሪያቸው የእርካታቸው ከፍታ የሚወሰነው ሌላውን በማሰቃየታቸው ልክ ነው ማለት ነው። ለሌሎቹ ስነልቦናዊ ቀውሶች መገለጫ አድርገው ነው የሚወስዷቸው እንጂ በራሳቸው ብቻቸውን ህመም አድርገው እያዩቸው አይደለም። ሌሎቹ እንዲያጠቋቸው ሁኔታዎችን አመቻችተው ከጥቃቱ በኋላ ያለውን ምላሽ እንደ እርካታ ምንጭ አድርገው የመጠቀም ያልተለመደ ነገር አላቸው። ሰው ገመና አለ፣ ምስጢር አለ። ያንን ወጥቶ ሚዲያ ላይ መዘክዘክ ከግልጽነት ጋር የሚገናኝ አይደለም። ጭካኔ በነገራችን ላይ የሚለመድ ነገር መሆኑን ከኛ የተሻለ ምስክር ያለ አይመስለኝም። ወዳጅነት ክቡር ነው። ይህ ፍኖት ሚዲያ ነው። ከፍኖት ሳይኮሎጂካል ሰርቪስ የሚተላለፍላችሁ ፕሮግራም ነው። እኔ አትክልት ዳኛው ነኝ። በሙያዬ የስነ ልቦና ባለሙያ ነኝ። ዛሬ አንድ ሀሳብ ላይ ስለ ጭካኔ ስነ ልቦና፣ ጨካኝነት ምንለው አንድ አይነት ስሜት ነው። ነገር ግን ብዙ ያልተባለለት በተግባር ግን እያንዳንዳችን በተለያየ መልኩ የምናየው የሚደርስብን እኛም ልናደርሰው ምንችል በተለይ ደግሞ ከሌሎች ጋር ባለን ግንኙነት የሚገለጥ ነው ጨካኝነት። እንግዲህ ሰው ሲወለድ ጨካኝ ሆኖ ይወለዳል ወይ ወይስ ሩህሩህ ሆኖ ይወለዳል ወይ የሚሉ አከራካሪ ጉዳዮች አሉ። የሰውን ልጅ ጸባይ በሚመለከት አከራካሪ ከሚባሉት መካከል አንዱ የሰው ልጅ ሲወለድ አሁን ያለውን ነገር ይዞ ነው የሚወለደው። አሁን ያለውን ጸባይ በተለምዶ ባህሪ የምንለውን ይዞ ነው የሚወለደው የሚል እይታ አለ። ሌላው ደግሞ ስንወለድ እንደ ነጭ ወረቀት ነን፣ ምንም ነገር ይዘን አንወለድም። ከተወለድን በኋላ በትምህርት ከከባቢያችን የምናገኘው ነገር ነው እኛን የሚቀርጸን የሚል እይታ አለ። እንግዲህ ሁለቱ እይታዎች አከራካሪና ለዘመናትም አንዱ አንዱን ማሳያ ያቀርባሉ። ሁለቱም ኔቸር ቨርሰስ ነርቸር የምንላቸው ኔቸሪስት ወይም ተፈጥሯዊ የምንላቸው በተፈጥሯችን አሁን የሆነውን እንድንሆን ያደረገን በዘረመላችን ሲወርድ ሲዋረድ የመጣው ከቀደምቶቻችን የወረስነው ነው የሚሉት ማሳያዎች አሏቸው። ለምሳሌ መንትያዎች አይደንቲካል ትዊንስ የምንላቸው በተለያየ ባህል እንኳን ቢያድጉ ከሌላው ሰው በበለጠ ተቀራራቢ የሆነ ጸባይ እና ባህሪ ይኖራቸዋል የሚል ነው። በሌላ በኩል ደግሞ ነርቸሪስት የምንላቸው ከባቢው እኛ ስንወለድ እንደ ነጭ ወረቀት ነን የሚሉት ለምሳሌ የቢሄቪየራል ሳይኮሎጂስትስ እንደ ዋትሰን የተባለው ሳይኮሎጂስት ምን ይለናል? Give me a child, I can make him a chief or ቲፍ ይለናል። ህፃኑን ስጡኝ፣ ብትፈልጉ አለቃ፣ ንጉስ፣ ገዢ፣ መሪ ላደርገው እችላለሁ፣ ብትፈልጉ ደግሞ ማጅራት መቺ፣ ሌባ ላደርገው እችላለሁ ነው የሚለን። እነዚህ ደግሞ ምንድነው? ስንወለድ ምንም ይዘን አልተወለድንም፣ ታቡላ ራዛ ነጭ ወረቀት ነን የሚል እይታ ነው። እንግዲህ ሁለቱ የሚያቀርቧቸው ማሳያዎች አሏቸው። ለምሳሌ አንዳንድ ሰዎች ለምንድነው ከሰው ጋር በተደጋጋሚ የምትጋጨው ስትሏቸው እኔ እኮ ተፈጥሮዬ ነው ይላሉ። ያ ማለት ኦልሬዲ አም ፕሪዲተርማይንድ እያሉ ነው፣ ቀድሞ ተወስኖልኛል። አሁን የሆንኩትን ሁሉ መሆነው በዘረመል ከቀደምቶቼ ካገኘሁት ነው እያሉን ነው፣ አውቀውትም ይሁን ሳያውቁት። ሌላው ግን ከባቢው ከተወለድን ጀምረን ከጽንሰት ጀምሮ እናት ማህፀን ውስጥ ያለን ጀምሮ የሚገጥሙን ነገሮች በትምህርት ቤት፣ በሃይማኖት ቦታዎች፣ በስራ ቦታ፣ ከጓደኞቻችን፣ ከወላጆቻችን ምንማራቸው ነገሮች ደግሞ እኛን ይሰሩናል ነው። እንግዲህ ይሄ አከራካሪ ነው። ሶስተኛውን መንገድ መሀል መንገድ ደግሞ ኢንተራክሽኒስት ቪው የዚህ አራማጆች ደግሞ የሚሉን ምንድን ነው? ስንወለድ እንደሚባለው ነጭ ወረቀት አይደለንም። ከሆነ አቅም ጋር ነው የምንወለደው። ለምሳሌ የማሰብ አቅም አለን፣ ቋንቋ አቅም አለን፣
ወይም የቋንቋ ሶፍትዌር ይዘን ነው የምንወለደው። የማሰብ አቅም አለን። እንዲህ ያሉ we are born with potentials ነው የሚለው። ስለዚህ የምናስበው ግን ስለተራ ነገር ሊሆን ይችላል፣ ከፍ ስላለ ነገር ሊሆን ይችላል። የምናስበው የሚወሰነው ግን ከከባቢው ያለን ልምምድ ነው የሚወስነን የሚል እይታ ነው ያላቸው። ቋንቋም አንድ ቋንቋ ላይ የተወሰንን አይደለንም። በጣም ብዙ ቋንቋ ልንችል እንችላለን። ግን የቋንቋ ሶፍትዌሩ ግን ሁልጊዜም ዝግጁ ነው የተለያዩ ቋንቋዎችን ለማወቅ ለመማር። ቋንቋው የሚወሰነው ግን የምንናገረው ቋንቋ የሚወሰነው ግን እንደ አለን ተጋላጭነት እንደ ልምምዳችን ይወሰናል። ስለዚህ ስንወለድ ነጭ ወረቀት አይደለንም። የሆነ አቅም ይዘን ነው የምንወለደው። ያ አቅም መኖሩ ብቻውን ግን በቂ አይደለም ነው። ያን አቅም ምን ማድረግ አለብን? በየጊዜው ካልቲቬት ማድረግ፣ በየጊዜው ማሳደግ፣ በየጊዜው ያንን አቅም ኤክሰርሳይዝ የምናደርግበትን ሁኔታ መፍጠር አለብን። ወይም እድለኛ ከሆን ደግሞ የተፈጠረ ሁኔታ ሊኖር ይገባል። ያ ማለት አርቲስት ጥላሁን ገሰሰ የተወለደበት እዛ ያደገበት አምቦ አካባቢ ቢሆን ኖሮ የኖረው በኋላ ወደ ብሔራዊ ቲያትር ወደ አዲስ አበባ መጥቶ ያንን አይነት እድል ባይፈጥር ኖሮ ሜቢ የሰፈር ድምፃዊ ብቻ ሆኖ ሊቀር ይችላል። በለቅሶ በክርስትና በሰርግ እየዘፈነ የሚኖር ማለት ነው። ስለዚህ እኛ ጋር ሁለቱም ኢንተራክሽኒስት ቪው የሚለን ተፈጥሮ የራሷ ድርሻ አላት፣ ከባቢ ደግሞ የራሱ ድርሻ አለው። ስለዚህ እኛ ማለት የሁለቱ ድምር ውጤት ነን። ተፈጥሯችን ብቻ አይወስነንም። ተፈጥሯችንን መነሻ አድርገን በየጊዜው ለራሳችን የምንፈጥረው እድል ወይም የተፈጠረ እድል የመጠቀም አቅማችን ነው እኛን የሚወስነን ይለናል። ስለዚህ ጭካኔን በሚመለከት ስንወለድ ጨካኝ ሁነን ወይም ሩህሩህ ሁነን አንወለድም ነው የሚሉን። ከባቢን ነው እኛን የሚሰራን የሚሉ ነርቸሪስትስ የሚሉን። እንግዲህ በዚህ በጭካኔ ስነልቦና ዙሪያ የተለያዩ ጥናቶች ተሰርተዋል። ሰው ለምን ጨካኝ ይሆናል? ጭካኔ እንዴት ነው የምናዳብረው? አንድ ሰው ጨካኝ የሚባል ካራክተር የሚሰጠው ምን ደረጃ ላይ ነው የሚሉ ብዙ ጥናቶች ተደርገዋል። አጠቃላይ ግን ጭካኔ የበዛ ጭካኔ እና ቀጣይነት ያለው ጭካኔ የቀውስ ምልክት ተደርጎ ይወሰዳል። የተለያዩ ስነልቦናዊ ውጥንቅጦች ወይም ሳይኮሎጂካል ዲስኦርደርስ ውስጥ አንዱ የሚታየው የጭካኔ ደረጃ ነው። እንግዲህ ያ ጭካኔ በተለይ ደግሞ በሌሎች ስቃይ ለመደሰት የሚደረግ ከሆነ ጭካኔው በተለምዶ ሳዲስት የሚባሉት ያ ጭካኔ የሚደረገው እንስሳት ላይ፣ ህፃናት ላይ፣ አቅመ ደካሞች ላይ እንዲሁም ራሳቸውን መከላከል የማይችሉት ላይ ጭምር እና እንደ መገለጫ ወጥነት ባለው ሁኔታ የሚደረግ ከዛም ጭካኔ ደግሞ ምንም አይነት ጸጸት ወይም የርህራሄ ስሜት ማጣት ካለ ያ ጭካኔ የተለያዩ ስነልቦናዊ ቀውሶች መገለጫ ሊሆን ይችላል። ብዙ ጊዜ ሳዲዝም ወይም ሳዲስት የምንላቸውን የዚህ ተጠቂ የሚባሉት የሚገለጹት በተለይ ደግሞ በወሲባዊ ባህሪያቸው ነው። ያም ማለት የተጣማሪያቸውን ስቃይ በማብዛት ከዛ ግራቲፊኬሽን ወይም ከዛ እርካታ ደስታ ለማግኘት ጥረት የሚያደርጉ ሲሆኑ ይሄ እንግዲህ ወሲባዊ ግንኙነታቸው ሳዲስት ያስብላቸዋል። ይሄ እንግዲህ ምን ሊሆን ይችላል? መደብደብ ሊሆን ይችላል። ከፍተኛ የሆነ ድብደባ መፈጸም ሊሆን ይችላል። ማሰቃየት፣ መጎተት፣ ንክሻን ጨምሮ በጣም አካላዊ ጥቃት ማድረስ ላይ ያተኮረ ሊሆን ይችላል። እንግዲህ እነዚህ የዚህ ተጠቂዎች የእርካታቸው ከፍታ የሚወሰነው ሌላውን በማሰቃየታቸው ልክ ነው ማለት ነው። ከወሲባዊ ባህሪ ውጭ ብናየው በአስተዳደር፣ በቤተሰብ ግንኙነት፣ በጓደኝነት ብንወስደው ሳዲስት የሆኑ ሰዎች ዋነኛ መገለጫቸው አንዱ ጸጸት የሌለው
እና ያለ በቂ ምክንያት ሌሎችን በማሰቃየት ከዛ እርካታ የማግኘት ፍላጎት ሲኖራቸው ነው። እንግዲህ ሳዲዝምን በሚመለከት በተለይ በልጅነታቸው ከፍተኛ የሆነ ሰቆቃ ያለፉ ከሆኑ የተለያየ ስነልቦናዊ ህመም ሳያውቁትም ቢሆን ያላቸው ከሆኑ በጣም ሀርሽ በሆነ ኤንቫይሮንመንት ያደጉ ከሆኑ እንደዚህ አይነት ተጠቂዎች ሊሆኑ ይችላሉ። እና የዚህ ስለ ሳዲዝም ብዙ ሰምተናል ከዚህ በፊትም። የዚህ ደግሞ ሌላ ጽንፍ ደግሞ አለ። አሁን ሳዲስት የምንላቸው ዋና መገለጫቸው ሌሎቹን ማሰቃየት ላይ ያተኮረ ነው። ማሶቺስት የምንላቸው ደግሞ አሉ። እነዚህ ደግሞ ራሳቸውን በማሰቃየት ያንን ግራቲፊኬሽን ወይም ያንን የእርካታ ስሜታቸውን ከፍ ለማድረግ የሚጠቀሙት ሌሎቹ እነሱን እንዲያሰቃዩቸው በመፍቀድ። ለምሳሌ ምን ሊያደርጉ ይችላሉ? እንዲታዘንላቸው ከልክ ያለፈ መስዋዕትነት ሊከፍሉ ይችላሉ። መልካም እድሎቻቸውን ማሳለፍ ሊሆን ይችላል። ሁልጊዜም ሌሎቹን እርዳታ ጠይቀው ከዛ ችግር መውጣት እየቻሉ ግን አለመጠየቅና እዛው በሚያሰቃያቸው ስሜት ውስጥ መቆየትን መምረጥ ሊሆን ይችላል። ለራሴ ጥሩ ነገር ሁሉ አይገባኝም ብሎ ማሰብ ሊሆን ይችላል። ስለዚህ ማሶቺስት የምንላቸው መገለጫቸው ራሳቸውን በማሰቃየት ወይም ሌሎቹ ሰዎች እነሱን እንዲያሰቃዩቸው በመፍቀድ የሚገኝ የስሜት እርካታ ነው። ጤናማ ነው ወይ? ጤናማ ሊሆን አይችልም። በፊት ሳዲስትም ሆነ ማሶቺስት የሚባሉት በዚህ መገለጫዎች ያሉ ሰዎች እንደ ህመም ራሱን ችሎ ይገለጽ ነበር። አሁን የሚወጡ ጥናቶች ግን እነዚህን ሁለቱንም ቢሆን እንደ ለሌሎቹ ስነልቦናዊ ቀውሶች መገለጫ አድርገው ነው የሚወስዷቸው እንጂ በራሳቸው ብቻቸውን ህመም አድርገው እያዩቸው አይደለም። ማሶቺስቶች ለምሳሌ በወሲባዊ ግንኙነት ጊዜ ሳዲስቶቹ ሌሎቹን እንደሚያሰቃዩት ሁሉ ማሶቺስት የሆኑት ደግሞ ተጣማሪያቸው ወንድም ሊሆን ይችላል፣ ሴትም ልትሆን ትችላለች። እነሱን እንዲያሰቃዩቸው በመፍቀድ ነው ያንን እርካታ ለማግኘት የሚሞክሩት። እንግዲህ ሰውነታቸውን እንዲያቃጥሏቸው ሊሆን ይችላል። ከፍተኛ የሆነ ግርፋት እንዲፈጸምባቸው መጠየቅ ሊሆን ይችላል። ሆን ብለው መተንኮስና ከትንኮሳ በኋላ ያለውን አካላዊ ጥቃት መጠቀም ሊሆን ይችላል። ግን ማሶቺስቶች ለምሳሌ ቨርባሊ በሚናገሯቸው ሳይቀር ራሳቸውን ተጠቂ አድርገው ማቅረብ፣ ሌሎቹ እንዲያጠቋቸው ሁኔታዎችን አመቻችተው ከጥቃቱ በኋላ ያለውን ምላሽ እንደ እርካታ ምንጭ አድርገው የመጠቀም ያልተለመደ ነገር አላቸው። እንግዲህ የተለያዩ አይነት ደረጃዎች አሉት። በስሜት የሚገለጽ አለ፣ በወሲባዊ ግንኙነት የሚገለጽ አለ፣ በቃላት። በነገራችን ላይ በጣም ጥንቃቄ ይፈልጋል። የሚታዩ ነገሮች አሉ። አንደኛ የጊዜ ርዝማኔው ይታያል። ሁለተኛ ደረጃው ይታያል። ሶስተኛ ምን ያክል ነው የሚያሰቃያቸውና የጉዳቱ መጠን መለካትና ሙያዊ ምዘና የሚፈልግ ጉዳይ ነው። ግን ደግሞ ራስን ማዋረድ በተደጋጋሚ ካለ ወይም ሆን ተብሎ ሳይቀር ማለት ነው፣ ያ ካለ የዚህ ተጠቂ ሊሆኑ ይችላሉ። ግን መደምደም አንችልም፣ ሊሆኑ ይችላሉ ነው ማለት የምንችለው። እና ማሶቺስት የሆኑ ሰዎች በማህበራዊ ግንኙነታቸው፣ በወሲባዊ ግንኙነታቸው፣ በስራ ግንኙነታቸው፣ በእያንዳንዱ ቤተሰባዊ ግንኙነታቸው ሳይቀር ራሳቸውን ተጠቂ አድርገው ከዛ ጥቃት ከዛ ምስቅልቅል እርካታ ለማግኘት የሚታትሩ ናቸው ማለት ነው። ለሌሎቹ ለምሳሌ እንዲየበደለኝ ሴት ከሆነች እንዲያሰቃየኝ እንደዚህ አድርጎ ጎድቶኝ ይላሉ። ግን ያንን ግንኙነት ግን እነሱ ኢንጆይ ያደርጉታል። በተለይ በትዳር ህይወት፣ በፍቅር ግንኙነት እነዚህ ማሶቺስትስ ጋር ያሉ ሰዎች ይህንን በአግባቡ መረዳት አንዱ እነዚህን ሰዎች ለመርዳት እንግዲህ ሁልጊዜም መረዳት ይቀድማል። ከተረዳን ከዛ በኋላ ያለው
የተሻለ መንገዱ ቀና ይሆናል ማለት ነው እና ማሶቺስቶች በግንኙነታቸው ሁልጊዜም ደስታ ለእኛ ይገባል ብለው የሚያስቡ ስላልሆኑ ከነሱ ጋር መሆን ሳናቀው በጣም ቶክሲክ ሊሆን ይችላል። የሚነግሩን ነገር በሙሉ ሌሎቹ እንዴት እንደበደሏቸው እነሱ ሁልጊዜም ተበዳይ አድርገው ነው የሚያቀርቡት። እናም ሌሎቹም እንዲበድሏቸው ሁኔታዎችን የማመቻቸት ነገር አላቸው። ለምሳሌ በግንኙነቱ እየተበደሉ ነው፣ ግን መበደልን መቃወም ጤናማ ስሜት ነው ማለት በደልን። እነሱ ግን ያንን በደል በጨመረ ቁጥር ስቃይ ያለው ግን ከዛ ስቃይ ደግሞ እንግዲህ ደስታ ለማግኘት ደግሞ ጥረት ያደርጋሉ። እንዲታዘንላቸው ብዙ ርቀት ሊሄዱ ይችላሉ። ለምሳሌ የራሳቸውን ጉድ ሚዲያ ላይ ወጥተው መዘርዘር ሊሆን ይችላል። ያ ማለት አንዳንዴ ከግልጽነት ጋር የሚገናኝ አይደለም። በነገራችን ላይ ይሄ የራሳቸውን ገመና ሰው ገመና አለው፣ ምስጢር አለው። ያንን ወጥቶ ሚዲያ ላይ መዘክዘክ ከግልጽነት ጋር የሚገናኝ አይደለም። ሌላውን ላስተምር ነው ምናምን የሚል ሶሻሊ ፕሮፐር የሆነ ምክንያት ለመስጠት ይሞክራሉ። ግን ሌላው እኮ የሚማረው ከሌላው ህይወት አይደለም። አእምሮ አለን እያንዳንዳችን ምን መዘንበት እንጂ የአንድን ሰው ገመና ስለሰማን ምንማረው ነገር እዚህ ግባ የሚባል ነገር አለ ብዬ አላምንም። እና እነሱ የሚሰጡን ተቀባይነት ያለውን ምክንያት ለመስጠት ይሞክራሉ። እውነታው ግን እንደዛ አይደለም። ራሳቸውን ሲያዋርዱ የሚሰማቸው ያ ስሜት እኛን የሚረብሸን ግን ለነሱ ግን ትርጉም ያለው ስሜት አለው፣ ጤናማ ባልሆነ ሁኔታ ማለት ነው። እና ሶሻል ሚዲያ አሁን እየተለመደ በብዛት አያለሁ። አንዳንዴም የዚህ ሰለባ መሆናቸውን እነሱ ራሳቸው ተመልሰው ቢያዩት ምን እንደሚሰማቸው። ስለዚህ የጨካኝነት ስነልቦና እኛን በሚመለከት እንደ ህዝብ የተለያዩ እይታዎች አሉ። ለምሳሌ አሁን አብዛኛው ሰው ኢትዮጵያውያንን የሚስልበት መንገድ በቅርብ ዓመታት የሰማናቸው የተለያዩ አይነት ጨካኝ ዘግናኝ ነገሮች የተለማመድን መጥተናል። ጭካኔ በነገራችን ላይ የሚለመድ ነገር መሆኑን ከኛ የተሻለ ምስክር ያለ አይመስለኝም። የዛሬ ስንት ዓመት ከ10 ዓመት በፊት ይመስለኛል ሊቢያ ላይ ለደረሰው ጨካኝ አገዳደል የሰጠነው ምላሽ እንደ ህዝብ በጣም እንትን ያደረገ ይሄ ስሜታችንን ያስቆጣ እንደነበረ አስታውሳለሁ። ከዛ እየቆየን በየጊዜው በጦርነት ውስጥ ለተራዘመ ጊዜ በመቆየታችን የሚደርሰው ደግሞ ተደጋጋሚ ሲሆን የስሜት መደንዘዝ ውስጥ እንደገባን ይታያል። አሁን ቁጥር ሆኗል። ለምሳሌ ስንት ሰው ሞተ? ቁጥሩ ዝቅ ያለ ከመሰለን ብዙም ግድ ያለ መስጠት ነገር አለ። እንግዲህ ጭካኔ ይለመዳል ማለት ነው፣ በስሜት እንለምደዋለን ማለት ነው። እና ለብዙ ጊዜ በጦርነት በግጭት ውስጥ መቆየት በራሱ የጨካኝነት ስሜትን ልበ ደንዳና እንድንሆን ያደርገናል። ለዛ ጭካኔ ተገቢ የሆነ ተቃውሞ፣ ተገቢ የሆነ ምላሽ እንዳይኖረን ሁሉ ሊያደርገን ይችላል። ያንን መደንዘዝ ሊያመጣ ይችላል ማለት ነው። እና አንዳንድ ጊዜ ለራሳችንም ያለን ግምት ራሳችንን እንደ ቅዱስ የማየት ነገር አለን እና የሆነ አንድ ከተማ እንዲህ አይነት ነገር ተፈጸመ፣ በጣም ጭካኔ የተሞላበት ነገር ሲባል እኛ እኮ እንዲህ አልነበርንም የሚል ደግሞ እይታ አለ። ነበርን ግን አልተገለጠ ይሆናል። እንደ ዛሬው በቪዲዮ አልተቀረጸ ይሆናል። እንዳሁኑ በሶሻል ሚዲያ ሰው በአጭር ጊዜ የሚቀባበለው ላይሆን ይችላል። ስለዚህ ጭካኔ አሁን በቅርብ ዓመት ብቻ የመጣ ጉዳይ ሳይሆን ነበረ፣ በተለያየ መልክ ይገለጥ ነበረ። እኔ እንደውም አንዳንድ ተጓዦች እነ ዴል ባዩ የጻፉትን አበሻ ጀብዱ ኢትዮጵያ ውስጥ ሲመጡ እኮ የጻፉልን ነገር ስለ ስቅላቱ፣ ስለ ባሪያ መግረፍ ስርዓቱ፣ ስለ መስለብ የጻፉልን እኮ የጭካኔያችንን አይነትና ደረጃ እኮ ያሳያል። ስለዚህ ሩህሩህ ነበርን ካልን ጭካኔም ነበረን። ሁለቱም በሚዛን ማየት ያስፈልጋል።
ስለዚህ የጨካኝነት ስነልቦና ግን ለመግራት መጀመሪያ የሚያስፈልገን ተፈጥሯችንን መገንዘብ ያስፈልገናል። በማህበረሰቡ ውስጥ የዚህ የጭካኔ ሰለባ የሆኑ ይኖራሉ። እሱን ግን መግራት እና መግታት የሚቻለው ማህበረሰቡ ጠንካራ ሕግ ሲኖረው እንዲሁም ደግሞ ጠንካራ ማህበራዊ ትስስር ሲኖረው ነው። የዛን ጊዜ እነዚህ ለጨካኞቹ በቂ ዕድል ያንን ለመፈጸም በቂ ዕድል ላያገኙ ይችላሉ። ለምሳሌ አንታይ ሶሻል ወይም ይሄ ጸረ ማህበረሰብ ውጥንቅጥ ያላቸው ሰዎች ጭርስል የሚወዱ አይደሉም። ሁሌ ከግጭት ጀርባሉ። ግጭት ለነሱ ይሄ የውስጣቸውን አለመረጋጋት የሚያስታግሱበት እንደ ማስታገሻ ነው የሚወስዱት። ውስጣቸው የተረጋጋ አይደለም። ሁልጊዜም ውስጣቸው ውስጥ ግጭት አለ። ያንን ግጭት በውጫዊው ግጭት ባላንስ ለማድረግ ነው የሚጠቀሙበት። በሌሎች ሀገራት እንደዚህ አይነት ሰዎች ተለይተው ተጠንተው በተለይ ደግሞ የግጭት ነገር ካለ ቀድሞ እነዚህን ሰዎች የመቆጣጠር ወይም የመከታተል ነገር ሊደረግ ይችላል። ወዳጅነት ክቡር ነው። ይህ ፍኖት ሚዲያ ነው። ወዳጅ ሁኑን፣ ሰብስክራይብ አድርጉ። ሀሳቡን ከወደዳችሁት ለሌሎች ወዳጆች እንዲደርስ እንድታጋሩልን ትጠይቃላችሁ። አመሰግናለሁ።